ጸጉራችሁን ለማሳደግ የምታስቡ ሰዎች ይህን ቪዲዮ እስከመጨረሻው ድረስ እዩት። ከዚህ በፊት እንደምታውቁት ከሆነ 3 ቻሌንጆችን አዘጋጅቼላችሁ ነበር። ሁለቱ የ6 ወር ነበር፣ አንዱ የ3 ወር ነበር እና ለውጡንም ሳሳያችሁ በራሴ ጸጉር ነበር ሳሳያችሁ የነበረው እና በጣም ብዙ ሰዎች ደግሞ ያንቺ ጸጉር እኮ ታዳጊ ስለሆነ ነው፣ አሪፍ ጸጉር ስለያሽ ነው ትሉኛላችሁ እና በራሳችሁ ጸጉር ተስፋ የቆረጣችሁ ብዙ ሰዎች ስላላችሁ አራተኛ ቻሌንጅ ለማድረግ ወስኛለሁ ማለት ነው። ይሄ ቻሌንጅ የሚሆነው ለ6 ወር ነው። ከዛ ግን እኔ 2 ሰዎችን ከእናንተ መሀል እመርጥና ኮመንት ሴክሽን ላይ ሞስት ላይክ ያገኘ ሊሆን ይችላል፣ ራንደምሊ ልመርጥ የምችላለው 2 ሰዎችን እመርጥና እነዛ ሰዎች ጋር የማደርገውን ጉዞ ፐብሊክሊ እየቀረጽኩ አሳያቸዋለሁ፣ ለውጡንም ፕሮግረሱንም አሳያቸዋለሁ ማለት ነው። ከኔ ጋር ቻሌንጁ ማድረግ የምትፈልጉ እነዛ 2 ሰዎች ግን መስማማት ያለባችሁ 2 ነገር አለ። የመጀመሪያው እኔ ከምላችሁ ሄር ስታይል ውጪ እና ፕሮቴክቲቭ ሄር ስታይል ውጪ መሰራት ሌላ ነገር አትችሉም። ጸጉራችሁን መተኮስ አትችሉም። የተለያዩ ነገሮችን መጠቀም አትችሉም። ሁለተኛው ነገር ደግሞ የሰጀስት ማድረጋችሁን ፕሮዳክቶች እኔም ልሰጣችሁ እችላለሁ፣ እናንተም ልገዟቸው ትችላላችሁ። እነሱን ብቻ ነው የምትጠቀሙት ማለት ነው። እኔ በምላችሁ መንገድ ብቻ ሄዳችሁ ጸጉራችሁ ላይ የምታዩትን ለውጥ አብረን ፐብሊክሊ ወተን እናሳያለን ማለት ነው። ቻሌንጁን የምንጀምረው ከ1 ሳምንት በኋላ ነው። እኔ በበኩሌ እርግጠኛ ነኝ ለውጥ እንደምናይ። ለእናንተ ግን ፕሩፍ እንዲሆናችሁ ታያችኋለሁ ማለት ነው። ቻሌንጁን መቀላቀል የምትፈልጉ ሰዎች ደግሞ ጆይን እያላችሁ ኮሜንት ሴክሽን ላይ አስቀምጡ ማለት ነው። እንዲያ ባይ